አዲስ የተወለዱ ጨቅላ ህጻናት በመጀመሪያዎቹ 48 ሰዓታት ካካካላሉ የአንጀታቸው የነርቭ ችግር ሊሆን ይችላል ተብሎ ይታሰባል። እነዚህ ምልክቶቹ የሆድ መነፋት፣ ትውከት እንዲሁም ከመጥባት ጋር የተያያዘ ችግሮች ሊገጥሟቸው ይችላል። ይሄ በሚከሰትበት ወቅት የምናደርጋቸው ጥቂት ምርመራዎች አሉ። ራጂ እንዲሁም በተለምዶ ባሬም ኢኔማ እየተባለ የሚታወቅ የራጂ አይነት ነው። እሱንም እናደርጋለን። ከዛ ከፊንጢጣቸው አካባቢ ናሙና እንወስዳለን። ይህ በማድረግ ችግሩ ከተረጋገጠ ህክምናው በቀዶ ጥገና የሚደረግ ህክምና ይሆናል። የመጀመሪያ ጊዜያዊ የካካ መውጫ ሰርጀሪ ሊሰራላቸው ይችላል ወይም ደግሞ ዴፊኒቲቭ ሰርጀሪው ሊሰራ ይችላል። ይህ ችግር በጨቅላ ህጻናት ብቻ የሚፈጠር ሳይሆን ተለቅ ያሉ ህጻናትም ሊያጋጥማቸው ይችላል። ተለቅ ያሉ ህጻናት ላይ ሲከሰት ችግሩ ለየት ያለ ይሆናል። ድርቀት፣ ለአመጋገብ ሪስፖንድ የማያደርግ ድርቀት ሊሆን ይችላል። ከማደግ ጋር ተያይዞ ችግር ሊገጥማቸው ይችላል። ይህ ችግር በልጆት ላይ ካዩ ወደ ህክምና በመሄድ የባለሙያን ምክር እና እንክብካቤ እንዲያገኙ እንመክራለን። ዶክተር አሮን እባላለሁ። የህፃናት ቀዶ ጥገና ስፔሻሊስት ሐኪም ነኝ። እናመሰግናለን።